ሰላም ለእናንተ ይሁን። እግዚአብሔር የከበረና የተመሰገነ ይሁን። እግዚአብሔር ታላቅ አምላክ፣ መልካም አምላክ፣ ጌታ የሰማይና የምድር ንጉሥ ነው። ጌታ ስሙ የተመሰገነ ይሁን። በመዝሙረ ዳዊት 33ኛው ምዕራፍ 4ኛው ቁጥር እንዲህ የሚል እናገኛለን። የእግዚአብሔር ቃል ቅን ነውና ሥራውም ሁሉ በእምነት ነውና ይለናል። ጌታ የተመሰገነ ይሁን። የእግዚአብሔር ቃል ትክክልና ቅን ስለሆነ የተበላሸውን ያስተካክላል፣ የተሰበረውን ይጠግናል፣ የፈረሰውን እንደገና ለክብርና ለበረከት እንዲሆን ያድሰዋል። የእግዚአብሔር ቃል በእምነት ስንቀበለው የጉልበቱ ኃይልና ብርታት ይገለጥልናል። እግዚአብሔር አዳምንና ሔዋን በኤደን ገነት ባስቀመጣቸው ጊዜ አንድ የሆነ ትእዛዝ ሰጣቸው። ክፉንና መልካሙን ከሚያስታውቀው የዛፍ ፍሬ እንዳይበሉ እግዚአብሔር ከለከላቸው፣ አስጠነቀቃቸው። ከፍሬዋ በበላችሁ ጊዜ ሞትን ትሞታላችሁ አላቸው። የሰው ልጅ ግን የተከለከለውን ነገር ያስጎመጀዋል። ስለዚህ የእግዚአብሔርን ቃል ወይም ትእዛዝ አክብረው አልያዙትም። ግን ዲያብሎስ የተናገረውን ቃል ሰሙ። የዲያብሎስ ሪያሊቲ ተገለጠላቸው። ጥበብ እንዲያገኙ ተመኙ፣ ዕውቀት እንዲያገኙ ተመኙ። የእግዚአብሔርን ኪዳን ተላለፉ፣ በሉ፣ የዲያብሎስን ባሪያዎች ሆኑ። እግዚአብሔር አስቀድሞ እንደተናገራቸው ደግሞ መንፈሳዊውን ሞት ሞቱ፣ ከእግዚአብሔርና ከክብሩ ተለዩ። እግዚአብሔር ግን ምሕረተኛ አምላክ ስለሆነ ኪዳን ገባላቸው። ጌታ የሴቲቱን ዘር ለማዳን እንዲሆን እግዚአብሔር አስቀድሞ አዋጅን ነገረ። ጌታ የተመሰገነ ይሁን። እግዚአብሔር በቃሉ የተበላሸውን ነገር ሁሉ ያስተካክላል፣ የተሰበረውን ነገር ሁሉ ይጠግናል። በአዳምና በሔዋን ምክንያት የገባውን ኃጢአት እግዚአብሔር በክርስቶስ ኢየሱስ ጌታ እንዳልነበረ አደረገው፣ ሰበረው፣ አሸነፈው። ኢየሱስ ክርስቶስ ኃጢአትንና ሞትን ድል ነሳ፣ ዲያብሎስንም አሸነፈ። ለሰው ልጆች የሚሆን ታላቅ መዳን ኢየሱስ ክርስቶስ አዘጋጀ። የሰማይ መንግሥት በሕይወቱ ኢየሱስ ክርስቶስ ለሰው ልጆች ከፈተላቸው። በዛ እንዲገቡ ወደ እግዚአብሔር መንግሥት፣ ወደ ሕይወት ዘላለም፣ ወደ ክብር እንዲገቡ ኢየሱስ ክርስቶስ እውነተኛ በር ሆነላቸው። ጌታ የተመሰገነና የከበረ ይሁን። የእግዚአብሔርን ቃል በእምነት ስንቀበለው የጉልበቱ ኃይልና ብርታት ይገለጥልናል። እግዚአብሔር በቃሉ አድርጎ ለሰው ልጆች ወደ እርሱ እንዲመጡ በክርስቶስ ኢየሱስ ጌታ ይናገራቸዋል። ለሰሙት፣ ቃሉን ለተቀበሉት የእግዚአብሔር በረከት በእነሱ ይገለጣል። የክርስቶስ ኢየሱስ የትንሣኤውን ኃይል በሕይወታቸው ውስጥ ይገባና ሕያዋን ያደርጋቸዋል። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ቃል ሕይወትንና ጥበብን የሚገኝበት የክብር መዝገብ ነው። ጌታ የተመሰገነ ይሁን። ጥበብ ታገኛለህ፣ ማስተዋል ታገኛለህ። የእግዚአብሔር ቃል ይመራሃል ወደ ክርስቶስ ኢየሱስ፣ ወደ መንግሥቱና ወደ ሰላሙ ይመራሃል። ከጥፋትና ከሞት ይበጅሃል። የእግዚአብሔር ቃል ወንጌል ለሚያምነው ሁሉ የእግዚአብሔር ኃይል ነው። ጌታ የተመሰገነ ይሁን። ለሚያምኑ ሁሉ የእግዚአብሔር ኃይል ነው ወንጌል። ጌታ የተመሰገነ ይሁን።
ስለዚህ ኢየሱስ ክርስቶስ ጌታዬና አዳኜ ነህ በምንልበት ጊዜ ኢየሱስ ክርስቶስ በክብሩ ወደ ልባችን ውስጥ ይገባል። ከሕይወቱ ሕይወት ይሰጠናል። ከክብሩ በረከት ይሰጠናል። በጸጋው ሙላት ደግሞ ኢየሱስ ክርስቶስ ይባርከናል። ጌታ የተመሰገነና የከበረ ይሁን። ኢየሱስ ክርስቶስ ካመንበት ጊዜ አንስቶ እስከ መጨረሻ ምድራዊ ዘመን ሕይወታችን ከኛ ጋር አብሮ ይኖራል። ምድራዊ ሕይወታችን በሚፈጸምበት ጊዜ ደግሞ ወደ ዘላለማዊው ዕረፍትና በረከት ኢየሱስ ክርስቶስ ይወስደናል። ማደሪያው ክቡር የሆነ ክርስቶስ ኢየሱስ በሰማያዊው ስፍራ ማደሪያ አዘጋጅቶልናል። ኢየሱስ ስንለው ልጆቼ ይለናል። ጌታ የተመሰገነ ይሁን። በምሳሌ 3ኛው ምዕራፍ 1ኛው ቁጥር እንዲህ ይለናል፣ ልጄ ሆይ ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ፣ ብዙ ዘመናትና ረጅም ዕድሜ ሰላምም ይጨምሩልሃልና ይለናል። የጌታ ቃል ሕይወት የሆነ ጥበብ የሆነ ማስተዋልን የሚሰጠንና የሚያበዛልን ነው። ስንቀበለው፣ ቃሉን ስንጠብቀው፣ በልባችን ቃሉን ስንይዘው፣ እያመንነው ደግሞ ከጌታ ጋር አብረን ስንራመድ የሕይወት በረከት በእኛ እየበዛ እንዲመጣ ያደርገዋል። በምድር በምንኖርበት ጊዜ ደስ እያለን በጌታ ሐሴት እያደረግን እንድንኖር የእግዚአብሔር ቃል ይባርከናል። እግዚአብሔር የተመሰገነና የከበረ ይሁን። በምድር በምንኖርበት ጊዜ፣ በእምነት በምንጓዝበት ጊዜ ችግር የለም ማለት አይደለም። ፈተና የለም ማለት አይደለም። ስደት የለም ማለት አይደለም። ምን ማለት ነው? ክርስቶስ ያለበት ሁሉ ሕይወት አለውና ክርስቶስ በሕይወታችን ዋነኛውን ቦታ ሲይዝ፣ በሕይወታችን ሲነግስ ሁሉ ነገር ለበጎ ይለወጣል፣ ለክብር ይሆናል። ጌታ የተመሰገነ ይሁን። ጌታ መከራውና ችግሩ ከኛ አያገለውም። በላዩ እንድንሄድ፣ እሱን መከራውን ተሻግረን እንድንሄድ ነው የሚፈልገው። ጌታ የተመሰገነ ይሁን። ጌታ የድል ጌታ ነው። ቃሉ አጽንተው የሚይዙ ደግሞ ከድል ወደ ድል፣ ከክብር ወደ ክብር ይሸጋገራሉ። ምክንያቱ የእግዚአብሔር ቃል ተሸንፎ አያውቅምና ድልና ክብር ይሰጣቸዋል። የእግዚአብሔር ስም የተመሰገነና የከበረ ይሁን። ሃሌሉያ። የእግዚአብሔር ቃል በስልጣንና በክብር እኩያ ተወዳዳሪ የማይገኝበት ለዘላለም ሕያው ሆኖ የሚኖር ነው። ቃሉ ብርታትና ብርቱ ነው። ሃሌሉያ። ብርታት ይሰጣል፣ ብርሃን ይሰጣል፣ ክብር ይሰጣል። በእምነት ጎዳና እንድንመላለስ፣ ወደፊት ደግሞ እየገሰገስን እንድንሄድ የእግዚአብሔር ቃል ይረዳናል። ምክንያቱ ጌታ የተናገረው ቃል ይሰራል። የእግዚአብሔር ፈቃድ እንዲፈጸም ምክንያት፣ መሪ፣ መሳሪያ የሚሆን ነው የእግዚአብሔር ቃል። ጌታ የተመሰገነና የከበረ ይሁን። በክርስቶስ ኢየሱስ ስላመኑት ሁሉ የእግዚአብሔር ቃል በእነሱ ምን አድርገዋል? የማይጠፋው ዘር ሆኖ ይገኛል። የእግዚአብሔር ሐሳብ፣ የእግዚአብሔር ምክር በቃሉ አድርጎ በውስጣቸው ይገለጣል። የዘላለም ሕይወት ምን እንደሆነ፣ በረከቱ ምን እንደሆነ ደግሞ በዚህ ቃል አድርጎ ይገለጥላቸዋል። ጌታ የተመሰገነ ይሁን። ከማይጠፋው ዘር እግዚአብሔር በቃሉ የወለደን ለአዲስ ተስፋ፣ ለአዲስ ሕይወት
ለዘላለም ክብሩ እንደገና የወለደን አዲስ ፍጡራን ያደረገን ጌታ ስሙ የተመሰገነ ይሁን። ቃሉ አይለወጥም፣ ለዘላለም ጸንቶ ነው የሚኖረው። ስለዚህ ደግሞ ለእኛ በእምነት ጸንተን እንድንቆም የሚረዳን የእግዚአብሔር ቃል ጌታ የተመሰገነና የከበረ ይሁን። የእግዚአብሔር ቃል አይጠፋም፣ ሕያው ነው። በሰማይና በምድር ሕያው ነው። ከዘላለም እስከ ዘላለም ሕያው ነው። ጌታ የተመሰገነ ይሁን። ጴጥሮስ ሲናገረን በአንደኛው መልእክት አንደኛው ምዕራፍ 23ኛው ቁጥር እንዲህ ይለናል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር፣ ክብሩም ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። በዓለም ውስጥ ያሉ ፍጡራን ሁሉ ምን አላቸው? ዘር አላቸው። የነሱ ዘር ግን ምንድን ነው? ይጠፋል። ስራው ከፈጸመ የወንድ ልጅ ዘር ከሴት ልጅ እንቁላል ከተቀላቀለ ከዛ በቃ ሰው ይሆናል። ዘሩ የለም። ስራው ፈጽመዋል፣ ሰው ሆነዋል። የእግዚአብሔር ቃል ግን በእምነት ስንቀበለው ኢየሱስ ጌታ ነህ ስንለው በሕይወታችን ሆኖ ምን ያደርጋል? በልባችን ሆኖ አዲስ ፍጡራን ያደርገናል። ግን ኃይሉ አይጠፋም፣ ኃይሉ አይቀየርም። ለዘላለም ጸንቶ ነው የሚኖረው። የማይጠፋ ዘር የሚባለው ሕያው የሚያደርግ ሕያዋን አድርጎ ደግሞ የእግዚአብሔር መንግሥትና ክብር ወራሾች የሚያደርግ ነው። የእግዚአብሔር የማይጠፋ ዘር ክርስቶስ ኢየሱስ ነው። ጌታ አዳኝ ነው። ጌታ ኢየሱስ ክርስቶስ ቃል በመጀመሪያ ነበር፣ ቃሉም እግዚአብሔር ነበር፣ ቃሉም ከእግዚአብሔር ጋር ነበር። ሁሉም በእርሱ ሆነ፣ ከሆነ ሁሉ በእርሱ ያልሆነ አንዳችም ነገር የለም። የማይጠፋው ዘር፣ ዘላለማዊው ዘር፣ ቅዱስ ዘር ነው የእግዚአብሔር ቃል። ጌታ የተመሰገነና የከበረ ይሁን። የእግዚአብሔር ቃል ቅን ነው፣ ትክክለኛ ነው። ስራው ሁሉ በእምነት ነው። ትክክለኛና ቅን ስለሆነ የተበላሸውን ያስተካክላል፣ የተሰበረው ይጠግናል፣ የፈረሰው እንደገና ለክብርና ለበረከት እንዲሆን ያድሰዋል። የእግዚአብሔር ቃል በእምነት ስንቀበለው የጉልበቱ ኃይልና ብርታት ይገለጥልናል። እግዚአብሔር ያዘጋጀውን የዘላለም ክብርና በረከት እንድናገኝ ደግሞ ያደርገናል። ጌታ የተመሰገነና የከበረ ይሁን። ስለዚህ ጌታ እግዚአብሔርን ሁሌ እናመስግነው። ክርስቶስ ኢየሱስን ሁሌ እናመስግነው። እግዚአብሔር ሊመሰገን የሚገባው አምላክ ነውና እስከ ዛሬ ድረስ ይህንን ክርስቶስ የሚባለውን ጌታ አላወቅሁትም። አሁን ግን ልቀበለው፣ የኔ ጌታ የኔ አዳኝ ልለው እፈልጋለሁ የሚል ሰው ካለ አብሮ ከኔ ጋር ይህንን ጸሎት ይጸልይ። ኢየሱስ ክርስቶስ ጌታ አመሰግንሃለሁኝ። አንተ ጌታ ነህ። በቀራንዮው መስቀል ተሰቅለህ የሞትክ ከሙታንም የተነሳህ ሕያው ጌታ ነህ። ኢየሱስ እኔ ኃጢአተኛ ነኝ፣ ኃጢአቴን ሁሉ ይቅር በለኝ። በደም አድርገህ ዋጀኝ፣ ቀድሰኝ፣ ጻድቅ ሰው አድርገኝ። ኢየሱስ ክርስቶስ ጌታዬ ነህ ብዬ ዛሬ እቀበልሃለሁኝ። ና ወደ ልቤ ኢየሱስ ክርስቶስ፣ ወደ ሕይወትና ወደ መንግሥትህ፣ ወደ ጽድቅህና ሰላምህ
ቦታ እንድትሰጠኝ በመንግስት እንድታስገባኝ ኢየሱስ ጌታ እጸልያለሁኝ። ጌታ ስለተቀበልከኝ፣ አዲስ ፍጡር ስላደረግከኝ፣ የእግዚአብሔር ልጅ ስለአደረግከኝ፣ ስለባረከኝ አመሰግንሃለሁኝ። ተመስገን እግዚአብሔር ሆይ። ስምህን ከፍ ከፍ እናደርጋለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ከፍ እናደርግሃለን። ያንተ በረከት በእኛ ላይ ስለሆነ ጌታ እናመሰግንሃለን። በሕያው የሆነ ቃልህ ልትባርከን የወደድክ አዲሳን ፍጡራን ያደረግከን አንተ ነህና አባት ሆይ እናመሰግንሃለን። የእግዚአብሔር ልጆች እንድንሆን ከማይጠፋው ከቅዱስ ዘር እንደገና ለሕያው ተስፋ የወለድከን ጌታ እናመሰግንሃለን። ቃልህን በእምነት በዘመናችን ሁሉ አጽንተን እንድንይዝ ለእያንዳንዳችን ትረዳን ዘንድ እንጸልያለን። በመንፈስ ቅዱስ የቃልህን መገለጥ በሕይወታችን ይበዛ ዘንድ እንጸልያለን። ትክክለኛ የሆነ የእግዚአብሔር ዓላማ ለእያንዳንዳችን ያለ ምን እንደሆነ እንድናውቅ በመንፈስ ቅዱስና በቃልህ አድርገህ እንድትገልጥልን እንጸልያለን። ጌታ እናመሰግንሃለን። ይህንን ሁሉ ስለምታደርግ ስምህ ከፍ ከፍ እናደርጋለን። አምላካችንና አባታችን ልዑል እግዚአብሔር በጌታ በኢየሱስ ክርስቶስ ቅዱስ ስምና ታላቅ ስም እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ጸጋውና ሰላሙን በክርስቶስ ኢየሱስ ጌታ ያብዛላችሁ። በኢየሱስ ስም አሜን። ተባረኩ።